አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የእኔ ዩቱብ ቻናል ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? አለው አልሐምዱሊላህ እኔ ደህና ነኝ። ዘይቱ ብሎብኝ ነው ሳላሳያችሁ ጨመርኩት። ይሄ አሳ ነው። መጀመሪያ በቅመም ምናምን አሽቼ አንድ ለ20 ደቂቃ ቁጭ አደረኩት። ከዛ በኋላ ደግሞ እንደዚህ ገልበጥ ገልበጥ አድርጌ እጠብሰዋለሁኝ። የምሰራው ሳሎን አሳ ነው የምሰራው። አሳ ወጥ ነው የምሰራው በአረብኛ ስመክ ሳሎን ማለት ነው። እሰራለሁ። አብረን ተከታተሉኝ፣ አብረን እንሰራለን። ወዳችሁ ፈቅዳችሁ ስለምትከታተሉኝ እጅግ በጣም ነው የማመሰግነው። ላይክ፣ ሼር፣ ኮሜንት እንደው ሀሳብ አስተያየታችሁ ኮሜንት ላይ በመግለጽ አበረታቱኝ እላችኋለሁኝ የኔ ውዶች። አሳውን ብዙም አንጠብሰውም፣ ያወጥ ነው ወጥ ስለምንሰራው እዛ ላይ የሆነ ፍርክስክስ ነገር እንዳይልብን እንደዚህ መጀመሪያ ነው ገለበጥ ገልበጥ አድርጌ እንትን እለዋለሁኝ። መጀመሪያ በቅመም አሽቼዋለሁኝ። እንዳይቆራረጥብን ዲዛይኑ ጠብቆ ነው መውጣት ያለበት። እንግዲህ ትንሽ ቆይቼ ደግሞ ተመልሼ እመጣለሁ። የትም ሳትሄዱ ጠብቁኝ ማለት ነው። ይኸው አሳውን እዚህ ጋር ጠብሼ አውጥቻለሁ። ቀዝቀዝ በልልኝ ዘይቱ መጠጥ እስከሚል ድረስ ነው። እዚህ ጋር ደግሞ ሽንኩርት እየጠበስኩ ነው። ትንሽ ቀላ እስከሚል ድረስ እንጠብሰዋለን ሽንኩርቱ። ቀላ ብሎልኛል ሽንኩርቱ። አያችሁ፣ ለእናንተ ቀላ ብሎ አይታይም፣ ለእኔ ግን ወደ ቡኒ ሆኗል። ካሜራው ስለሆነ ነው። አሁን የምንጨምረው የተፈጨ ቲማቲም፣ አሁን የምንጨምረው ቅመሞቹ ቲማቲም አንድ ሙሉን እጨምራለሁ። ሳልሳ አንድ ሙሉን የጨመርኩት። ትንሽ ሰዓት ከድነዋለሁ። በእንደዚህ አይነት ሁኔታ ነው። አሁን ደግሞ የምጨምረው ጀብስ፣ ለውዝ ወይ እነሱ ጀብስ ነው የሚሉት። ጨመርኩኝ። አሁን ደግሞ የምጨምረው የደረቀ ሎሚና ሽንኩርት። አሁንም ትንሽ ሰዓት አከድነዋለሁኝ። ተመልሼ መጣሁ። አሁን ደግሞ የምጨምረው ዝቦራ ነው፣ የድንብላል ቅጠል ማለት ነው። አሁን ደግሞ ምንድን ነው የምጨምረው? ቅድም እየጠበስኩት አሳ ስለማይመቸኝ ነው በእንትን ለማንሳት። እዚህ ጋር ደግሞ የሩዝ ውሃ ጥጃለሁ። ነጭ ሩዝ ነው፣ በነጭ ሩዝ ነው የሚበላው።
ሩዜ በእንደዚህ አይነት ሁኔታ ይበስላል። ወጤንም እየደረሰ ነው። እያችሁት እንዴት እንደሚያምር ወላሂ በቪዲዮ ስለሆነ ነው እንጂ በጣም ነው የሚያምረው። ማሻአላ። እዚህ ጋር ደግሞ ሩዜም እየደረሰ ነው። እዚህ ጋር ደግሞ ሰላጣ አዘጋጅቻለሁ። ከትፌ አጥቤ አዘጋጃለሁኝ። ሰላጣ፣ ነጭ ሩዝ እና አሳ ወጥ፣ በአረብኛ ደግሞ ሰላጣ ስመች ሳሎን ኤሽ አብያት ትላላችሁ። ሩዜንም ጨርሻለሁ ውዶቼ። ይኸው በእንደዚህ አይነት ሁኔታ አያችሁት ክስክስ ብሏል። እዚህ ጋር ደግሞ ይሄንን ወጥ ይዩት። ዶሮ ወጥ ነው የሚመስለው በእውነት። ስለዚህ በዚህኛው ሩዝ አወጣለሁኝ፣ በዚህኛው ደግሞ ወጡን አወጣለሁ። እዚህ ጋር ሰላጣዬን አዘጋጅቻለሁ። ይሄንን እጨምራለሁኝ ትንሽ ማለት ነው፣ ብዙ አይደለም እጨምረው። እንደዚህ ጨው እጨምራለሁ፣ ዘይቱን እጨምራለሁ። ሎሚ እጨምራታለሁኝ ትንሽ ጨው አድርጌ አማስዬ አቀላቅዬ አዘጋጃለሁ። በዚህኛው ወጥ ነው፣ በዚህኛው ሩዝ ነው። እዚህ ጋር ደግሞ ሎሚ አዘጋጅቻለሁ። ተማሪ ልጆች ልቀበል ስለምወጣ ነው፣ ቸኩያለሁኝ። ከወደዳችሁ ላይክ ሼር አድርጉልኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።